የእግዚአብሔር መልአክ ከሰማይ ወረደ። ቅዱስ ገብርኤል ቅድም ሊቃውንቱ ወረደ መልአክ እያሉ ሲያመሰግኑ ነበር። ከመሰለቱ ደቂቅ ማለት ወደ ሶስቱ ወጣቶች ማን የወረደው? ማን ነው መልአኩ? ስሙ ስም አለው አይደል? ስም የለው? ማን ነው ስሙ? ቅዱስ ገብርኤል ነው። ስም አለው። ተርታ መልአክ አይደለም። የኛ ቅዱስ ገብርኤል ነው የወረደው። ወደ እኛ የሚወርደው እርሱ ነው። የእኛንም ልመና የሚያሳርገው እርሱ ነው። እኛንም ከሞት የሚታደገን እርሱ ነው። እኛንም የሚያማልደን ይህ መልአክ ነው። ወዘበጦ በበትሩ ለነደ ነበልባል፣ ያንን እሳቱን በበትሩ በመስቀል ምልክት መታው። ቅዱስ ገብርኤል እሳቱን ማለት ነው። በትር አለው ቅዱስ ገብርኤል። ቅዱስ ገብርኤል አካል አለው የለው? አለው የለው? አለው። አንዳንዶቻችሁ አለው ትላላችሁ፣ ወፈረም ልትሉ ትችላላችሁ፣ አይታወቅም። የለም አካል የለውም። መልአክ የሚባለው ረቂቅ ነው፣ አካል የሌለው የማይዳሰስ ነው፣ የማይጨበጥ ነው። እዚያ በመዝሙረ ዳዊት መዝሙር 3 ቁጥር 4 ላይ ስታነቡት መላእክቱን ረቂቃን አድርጎ የፈጠራቸው እግዚአብሔር እንደሆነ ምን አድርጎ ነው የፈጠራቸው? ረቂቃን ማለት ምን ማለት ነው? የማይታዩ፣ የማይራቡ፣ የማይጠሙ፣ እግር የሌላቸው፣ እጅ የሌላቸው፣ ምናልባት መልካቸው ላይ ሲጸለይ ለአይጋሪ ከየተባለ ለሰኮና ከየተባለ የሚነገርላቸው በሰው አምሳል ሲገለጡ መላእክት በሰው መላእክት ሊገለጥላ መልአኩ ቅዱስ ገብርኤል ሲገለጥ ለሰለስቱ ደቂቅ አራተኛ ሰው ሆኖ አብሯቸው እሳት ውስጥ ነበረ። ወለራብዑ ሰገጹ ከመ ወልደ እግዚአብሔር፣ የአራተኛው ፊቱ ወልደ እግዚአብሔር ይመስል ነበረ። ማን ነው? ቅዱስ ገብርኤል ነው። ወልደ እግዚአብሔር ይመስል ነበረ። ገብርኤል ብሂል ወልደ እግዚአብሔር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የወልደ እግዚአብሔርን ሰው መሆን የሚያበስር ቅድም መጋቢ አዲስም ፕሮግራም ሲመሩ አባታችንን ለብስራት ቀን በዓል ብለው እንደጠሯቸው እርሱ አብሳሬ ትስብእት ነውና ወልደ እግዚአብሔር ሥጋ እንደሚለብስ የሚናገር ስለሆነ የሚያበስር ስለሆነ መላእክቱን ንቁም በበህላዌነ እስከ ንረክቦ ለዘፈጠረን የፈጠረንን እስከምናገኘው ድረስ በያለንበት እንጽና ብሎ መጽናት ያቃታቸውን መላእክት ሁሉ ያጸና ነው ቅዱስ ገብርኤል። እናንተንም ያጽናችሁ፣ በእምነታችሁ ያጽናችሁ፣ ሁላችንንም ያጽናን ቅዱስ ገብርኤል። ብዙ ሰዎች መጽናት ይሻላቸዋል፣ ያቅታቸዋል፣ ይደክማቸዋል፣ ይታክታሉ። ቅዱስ ገብርኤል ያበረታል። ቅዱስ ገብርኤል ያጸናል። ቅዱስ ገብርኤል በኦርቶዶክስ እምነታችሁ ያጽናችሁ ሁላችሁ። ስለዚህ እሳት ውስጥ ተጥለው አራተኛው አብሯቸው እሳት ውስጥ